አሁን ባለንበት ሁኔታ የምናሸንፈው ጠላት የለም ሲሉ ጀነራሉ ገለጹ። በአማራ ክልል ስትራቴጂክ ተብላ የምትጠራው ጋሸናን ጨምሮ በአንዳንድ ስፍራዎች ጥቃቶች መድረሳቸውም ተሰምቷል። የ4 ኪሎ አገዛዝ ያልተቋረጠ ዘመቻም ማንም አያሸንፈንም የሚል ዛቻ መሆኑ ከሰሞኑ በተደጋጋሚ የታየ ነው። ኢትዮጵያውያን ደግሞ አንበረክካቸዋለሁ እያለ የሚወጋቸውን ሳይሆን መሰረታዊ ጥያቄዎቻቸውን የሚመልስላቸውን ስርዓት እየጠበቁ ቀጥሏል። ሺህ ዓመት ብትዋጉንም አታሸንፉንም፣ በሶስት ክላሽ የትም አትደርሱም፣ ሸለቆ ለሸለቆ አባይ የትም አትደርሱም እያሉ የሀገሪቱን ዜጋ ሰቆቃ የሚክዱ ከዛም ሁሉም ሰላምና ሚራክል ነው የሚሉ ያገዛዙ ባለስልጣናት ያሉትን ያክል ሰላምን ማረጋገጥ እንዳልተቻለ የሚያብራሩ ሹማምንትም ግን አሉ። ከዚህ በፊት ከዘመነ መሳፍንትን በባሰ ሁኔታ ውስጥ የሚገኝ ክልልን መምራት እንደሚያሸማቅቃቸው ሬሳ የቆጠሩ መዋልም እንደሚያስጨንቃቸው ተናግረው የሚያውቁት አቶ አረጋ ከበደም ከሰሞኑም ሰላምን ማስፈን እንዳልተቻለ ሲናገሩ መደመጣቸውን መዘገባችን የሚታወስ ነው። በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። ከኒህ አመራር ባሻገር አንዳንድ ወታደራዊ አዛዦችም አሁን ባለንበት ሁኔታ የምናሸንፈው ጠላት የለም ሲሉ ተናግሯል። አሁን በከፍተኛ ክፍፍል ውስጥ ነን የሚሉት ጀነራል ደርቤ መኩሪያም በዚህ ክፍፍል ውስጥ ሆነን ደግሞ የምናሸንፈው ጠላት የምናሻገረው ህዝብም የለም ሲሉ ነው የተሰሙት። ጠላቶቻችንን ማሸነፍ የምንችለው ውስጣችን አንድ ሲሆን ነው። እንዲያገር በዚህ ደረጃ ተከፋፍለን በዚህ ደረጃ እርስ በርስ እየተጠፋፋን የምናሻገረው ህዝብ የለም፣ የምናሻገረው ምናለማው ምናሸነፈው ጠላትም የለም ማለት። በርግጥ ባለፉት አመታት በሀገሪቱ ህዝብ በየተራም እንደ ጠላት እየተፈረጀ የተከፈተበት ጦርነት ልዩነቶችን እያሰፋ ሄዶ በመሰረታዊ የሀገሪቱ ጥቅሞች ላይ ሳይቀር መከፋፈልን የፈጠረ መሆኑ የሚታወቅ ነው። የዚህ አገዛዝ ተረኛ የጦርነት አውድማ በሆነው የአማራ ክልልም በተለያዩ አካባቢዎች የሚደረጉ የተኩስ ልውውጦችና ጥቃቶችም ቀጥሏል። በምዕራብ ጎንደር ቋራ ቀጠና በሙር ተብሎ በሚጠራው አካባቢም ከትናንት በስቲያ የመንግስት ኃይሎች ላይ የፋኖ ታጣቂዎች ጥቃት አድርሰው ጉዳትን ማስከተላቸው የሚታወስ ነው። በዚህ አካባቢ አሁን ደግሞ የአየር ቅኝቶች ጭምር መመዝገባቸውን የታወቀው በሰሜን ወሎ ዞን ጋሸና አካባቢን ጨምሮም በዚሁ ቅርብ ርቀት አርቢት ተብሎ በሚጠራ ስፍራም የፋኖ ኃይሎች በክልሉ የጸጥታ ኃይሎች ላይ ጥቃት ማድረሳቸው ተሰምቷል። በምስራቅ ጎጃም ደብረ ማርቆስ አቅራቢያም የጁቤ መውጫ ተብሎ በሚጠራ አስፍራም በጉዞ ላይ በነበሩ የመንግስት ኃይሎች ላይ የቦምብ ጥቃት ተፈጽሞ በቁጥር በውል ያልታወቁ ኢትዮጵያ ያለ ጉዳት መዳረጋቸው ነው የተሰማው። በአማራ ክልል የሚካሄደውን የህልውና ተጋድሎ በተመለከተ ከፋኖ መንደር የተሰኘውን ዝግጅታችንን ይዘን ቀርበናል። እንድትከታተሉን እንጋብዛለን። በወቅታዊ የተለያዩ አዳዲስ ጉዳዮች የተነሳ በአማራ ክልል የሚካሄደውን የህልውና ተጋድሎች በተመለከተ መረጃዎችን ባለማቅረባችን ይቅርታ እንጠይቃለን። ባለፉት 3 እና 4 ቀናት በአማራ ክልል በተለያዩ አካባቢዎች የተካሄዱትን የህልውና ተጋድሎች ዋናዎቹን በተመለከተ መረጃዎችን ሊያቀርብልን የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግን። እንግዲህ ወቅታዊ በሆኑ ጉዳዮች የተነሳ በአማራ ክልል የሚካሄዱ የህልውና ተጋድሎችን መረጃዎችን ሳናቀርብ ቆይተናል። አንዳንድ ወገኖች ምናልባት ትግሉ በዚህ ወቅት ላይ እየተካሄደ የማይመስላቸው እንዳሉ እንገምታለን። ነገር ግን ለአንድም ቀን ለአንድም ደቂቃ ትግሉ ሳይቋረጥ እየተካሄደ እንዳለ መረጃዎች ያመለክታሉ። ተመልካቾችን ይቅርታ ጠይቀናል። መረጃዎችን በየጊዜው ማቅረብ እንዳለብን ይሰማናል። ለማንኛውም ባለፉት 2-3 ቀናት ያሉትን ጨምሮ በአጠቃላይ በአማራ ክልል እየተካሄዱ ያሉ የህልውና ተጋድሎችን ባጭሩ ብታስቀኘን። መሳይ አመሰግናለሁ። ወደ ትግሉ ሜዳ ከመሄድ በፊት በዚህ 3 እና 4 ቀናት ውስጥ ያው በኢትዮጵያ ህዝብ ዘንድ ምናልባትም ከ2 እና ከ3 ኢትዮጵያውያን ውስጥ አንዱ ኢትዮጵያዊ የተከታተለው የቴዲ አፍሮ ሙዚቃ በኢትዮጵያ ፖለቲካ ላይ በኢትዮጵያ አጠቃላይ የስነልቦና ጦርነት ውስጥ ከፍተኛ ድርሻ ያለው በመሆኑና ይሄ ተስተጓጉሎ እንዳይቀጥል ህብረተሰቡ በደንብ እንዲሰማው ለማድረግ የአንከር ሚዲያ ሰፊ ፕሮግራም ሰጥቶ እየሸፈነው በመሆኑ ምክንያት እንጂ በአማራ ክልል ሰፋፊ ጦርነቶች እየተደረጉ ነው። የአገዛዝ ጦር በሄደበት አቅጣጫ ሊያጠቃ በሄደበት በምሽጎቹ እንቅስቃሴ በሚያደርግበት ሰዓት በፋኖ ኃይሎች በበርካታ ቦታዎች ላይ ከፍተኛ የሆነ ምት እየተመታ እየተበተነ እንደሚገኝ ነው መረጃዎች የሚያመላ
የሚያመላክቱት እንደው ከዛሬው ዜና ሲጀምር እንኳን መሳይ በወሎ አምባሰል ወረዳ አበት በተባለ ቦታ በከባድ መሳሪያ የታገዘ ከባድ ውጊያ ዛሬ ተቀስቅሷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክስ አምባሰል ተራራማ ቦታዎች ላይ ራሱን አስቀምጦ የነበረው የአገዛዝ ጦር በተለይ አበት በተባለ ተራራማ ቦታ ላይ በከበባ በተፈጸመበት ጥቃት ምናልባትም 2/3 ሰራዊቱ እንዳለቀበት ነው መረጃዎች ያመላክቱ የሚገኙት። የፋኖ ኃይሎች ከበባ በመፈጸም ከተራራው ላይ ቁም ምሽግ ሰርቶ ራሱን ሲከላከል የነበረው የአገዛዝ ጦር ተበትኖ አብዛኛው እጅ ሰጥቶ እና ተገሎ ሰራዊቱ እንደፈረሰ ነው መረጃዎች አሁን ማምሻውን እየደረሱ ነው የሚገኙት። እንዲሁም በወረባቦ ወረዳ ሂጀርሳ በተባለ ቦታ የብልጽግና አመራሮች በዛሬው ዕለት አጅቦ ሲንቀሳቀስ የነበረው የአገዛዝ ጦር በተፈጸመበት ጥቃት የሻለቃ አመራሩን ጨምሮ በርካታ የሰራዊቱ አባላት መመታታቸውን መረጃዎች ያመላክታሉ። ዛሬም እንደዚሁ በደቡብ ጎንደር እብናት ወረዳ መልሶ ለመቆጣጠር የአገዛዝ ጦር ከሊቦ ከምከም ከአዲስ ዘመን ከተማ ተነስቶ ወደ እብናት ከተማ ሲጓዝ ከተማዋን ለመቆጣጠር ያደረገው ጥረት ገና ሳይጀመር በመሐከል ከአዲስ ዘመን ከተማና ከእብናት ከተማ መሐከል ላይ በተደረገው የደፈጣና የቆረጣ ጥቃት ተከትሎ ሰዓታትን ያስቆጠረው ውጊያ ተደርጓል። በዚህ ውጊያ የአገዛዙ ጦር በድንገት ከበባ ተፈጽሞበት ጉዳት እንደደረሰበት ነው መረጃዎች እያመላክቱ የሚገኙት። ሰራዊቱ መረጃ የሰጠን ኃይል ተሳስቷል በማለት ዛው ቦታ ላይ ስለተመቱ በርካታ ሰራዊቶቻቸው እጅ የሰጡ የተማረኩ የተገደሉ ሰራዊቶች በመኖራቸው እርስ በርሱ ተከፋፍሎ አንተነ መረጃ የሰጠ አንተነ በማለት እርስ በርሳቸው አሁንም ውጊያ እያደረጉ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። እንዲሁም በጉና በጌምድር ወረዳ እና በደራ ወረዳዎች በሁለቱ የደቡብ ጎንደር ወረዳዎች ላይ የፋኖ ኃይሎች ከበባ በመፈጸም በአገዛዝ ጦር ላይ ጉዳት እንዳደረሱበት ለማወቅ ተችሏል። እንዲሁም በዛሬው ዕለት በሰሜን ጎንደር አዳርቃይ አካባቢ በተደረገው ውጊያ ከ70 በላይ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። የአገዛዙ ጦር በወረዳዋ ቢስቲኔና ጥራይና በተባለ ሁለት ቦታዎች ላይ ባደረገው ውጊያ በርካታ ኃይሉ ተደምስሶ ከ60 በላይ እጅ የሰጠ እንዲሁም የአድማ ብተና 20 በአጠቃላይ የተገደሉት ከ70 በላይ እጅ የሰጡት ከ60 በላይ ሲሆኑ በርካታ የጦር መኮንኖች እጃቸውን ሰጥተዋል። ከ60 በላይ ክላሽንኮቭ መሳሪያና የተለያዩ የቡድን መሳሪያዎችን መማረካቸውን የፋኖ ኃይሎች አስታውቀዋል። እንግዲህ በዛሬው ዕለት የተደረገ ነው። እንዲሁም ሚያዝያ 11 ቀን ጀምሮ ውጊያ እየተደረገ የሚገኝበት አካባቢ በሰሜን ሸዋ ሬማ ከተማ ዙሪያ በነበረው የአገዛዙ 101ኛ አየር ወለድ ኮማንዶ ጦር አባላት በአመራሮች ላይ የሰራዊቱ ማመጹን ለማወቅ ተችሏል። ይሄ የተደረገበት ዋነኛ ምክንያት ሰራዊቱ እንቅስቃሴ በሚያደርግበት ሰዓት መረጃዎች እየሸለኩ እየወጡ የ101ኛ አየር ወለድ ክፍለ ጦር በርካታ ጉዳት የደረሰበት እንደሆነና እኛ ራሳችን እንዳንከላከል ያደረገ ያለው የአገዛዙ የወታደራዊ መኮንን አመራሮቹ የብልጽግና አመራሮች ከቦታ ቦታ ሲንቀሳቀሱ ሽፋንና አጀብ ሰጣችሁ መንቀሳቀስ አለባችሁ በመባላችን በየተንቀሳቀስንበት ቀበሌ ሁሉ የፋኖ ኃይሎች እያደባ ከፍተኛ ጉዳት ስላደረሰን ካሁን በኋላ ምንም አይነት አጀብ የማንሰጥ መሆኑን በማለት በአመራሮች ላይ አመጽ ማስነሳታቸውን ነው ለማወቅ የተቻለው። እንግዲህ የብልጽግና አመራር አጀብን መስጠት የማንችል መሆኑና ከምሽጋችን መውጣት ማንፈቅድ መሆናችንን በማለት ለ101ኛ ኮር ዋና አዛዥ ኮሎኔል ማቴዎስ ማሳሰቢያ መስጠታቸውና ይህን ተከትሎ እርስ በርሳቸው ተፋጠው እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። አሁንም በጎጃም አካባቢ ደብረወርቅ ከተማ የፋኖ ኃይሎች በፈጸሙት የማጥቃት እንቅስቃሴ ብዛት ያለው የአገዛዙ ጦር መደምሰሱንና በከተማዋ ውስጥ ለ6 ሰዓታት የደብረወርቅ ከተማን ተቆጣጥረው በርካታ የፋኖ ቤተሰብ እስረኛ የነበሩ ኃይሎችን አስፈትተው እንዲሁም ምሽጎችን ደረማምሰው ከተማዋን ከተቆጣጠሩ በኋላ በርካታ የብልጽግና አመራርን ጨምሮ የሰራዊቱ አባላት ተገለው ተማርከው እንዲሁም በውጊያው መሐከል ላይ እጅ የሰጡ የሰራዊት አባላቶችን እንደሚገኙበት መረጃዎች ደርሰውናል። በሌላ ዜና በምዕራብ